ቲክቶክ ላይ በምን አይነት አይዲያ ወይም በምን አይነት ኒሽ ልግባ ብላችሁ ለተጨነቃችሁ ይሄ ቪዲዮ ለእናንተ ነው። ቪዲዮን ከመጀመራችን በፊት ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ እንድመቻችሁ አልጠራጠርም። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ወደ ቪዲዮ እንሂድ። በመጀመሪያ ደረጃ የማስቀምጠው ኒውስ ወይም ዜና ነው። ዜና በብዙዎች እነ ብሩክ ኒውስ እነ ሙሴ ሰለሞን ብዙ አይነቶች አሉ። ዜና ለምሳሌ አዲስ ነገር ነው። ሰው እናንተን ለማየት ይጓጓል። ምን አዲስ ነገር? ለምሳሌ የኳስ ዜና ሊሆን ይችላል። ስለ ሀገር ሰላም፣ ስለ ሀገር ብዙ አይነት ዜናዎች ሊኖሩ ይችላሉ። እነሱ አይነት ዜናዎችን ብታቀርቡ አሪፍ ነው ብዬ አስባለሁ። ዩቲዩብ ላይ መስራት ትችላላችሁ፣ ግን ከዩቲዩብ በበለጠ ቲክቶክ ላይ እይታ ወይም ተመልካች ልታገኙ ትችላላችሁ እና ከአምስት ውስጥ አንደኛው ምንድነው? ኒውስ ወይም ዜና ነው። ሁለተኛው ደግሞ ምንድነው? ቴክ ነው። ቴክ እና ኤዱኬሽን ይመሳሰላሉ። ኤዱኬሽን ነገሮችን ጠቅላላ አድርገው የያዘ ቢሆንም ቴክ እና ኤዱኬሽን ግን ትንሽ ተመሳሳይነት አላቸው። አሁን ለምሳሌ የቴክ ኤዱኬሽን አለ አይደል? የቴክኖሎጂ ትምህርት ማለት ነው። እነዚህ ለምሳሌ ስልክ አፕሊኬሽን አከፋፈት፣ ስልካችሁ አዲስ ስትከፍቱት እንዴት አድርጋችሁ ምን ማስተካከል እንዳለባችሁ ቲፖች፣ ብዙ አይነት ቴኮች አሉ እና እንደሱ አይነት ቴኮችን በመከተል እናንተ አሪፍ አድርጋችሁ መስራት ትችላላችሁ ማለት ነው። ይሄ ሁለተኛው ምንድነው? ቴክ ነው። ይሄ ቴክ ደግሞ ምንድነው? አሁን ደስ የሚለው ፓርት ምን መሰላችሁ? ቴክ በምትሰሩ ሰዓት ምንም አይነት ሰዓት አይኖራችሁም። ለምን? ለመቀመጥ ሰዓት አይኖራችሁም ስላችሁ ደስ የሚል ታይም ነው ብታሳልፉት። የሆነ ለማየው ነገር የምታጠፉት ጊዜ አይኖራችሁም። ራሳችሁን ቢዚ ታደርጋላችሁ። ራሳችሁን ቢዚ የምታደርጉት እንዴት ነው? ቴክ ስትሰሩ ብዙ ጊዜ ማወቅ አለባችሁ። ለማወቅ ደግሞ ምን ማድረግ አለባችሁ? መማር አለባችሁ። ስለዚህ አንዳንድ ጊዜ ደግሞ ራስን ማሳደገ ስለሆነ ሰውን የምታሳድገው መጀመሪያ ከራስ ስለሚጀምር ማድረግ አውቀህ ብታሳውቅ ይሻላል። ስለዚህ ቴክን መርጫለሁ ማለት ነው። ሁለተኛው ወደ ሶስተኛውና ወደ ቀጣዩ ስንሄድ ምንድነው? ሶስተኛው ኤዲቲንግ ቲፕ ወይም እንዴት የኤዲቲንግ ስራዎችን እና ግራፊክስ ዲዛይን እንዴት እንደሚሰራ ምናምን አይነት ኮርሶችን መስጠት ነው። ምንድነው? ይሄ በአጭር ቪዲዮ ለምሳሌ በካፕከት እንዴት ነው ኦቨርሌይ ማስገባት የምንችለው፣ በግራፊክስ ዲዛይን እንዴት ነው መስራት የምንችለው፣ በአፕሊኬሽኖች ምናምን ብዙ አይነት ቲፖች አሉ። ስለዚህ እነዚህን ቲፖች መስራት ትችላላችሁ ወይም ደግሞ የኤዲቲንግ ቲፕ ማድረግ ትችላላችሁ። ኤዱኬሽን ማስተማር ማለት ነው። ይሄም ከዛ ከበፊቱ ጋር ተመሳሳይነት አለው። አራተኛው ደግሞ ምንድነው? ሞቲቬሽን ነው። ሞቲቬሽን ቪዲዮ ማለት ሰው ማነቃቃት ነው። ሰው የሚፈልጋቸውን ነገሮች አሁን ካለንበት ጀነሬሽን ጋር የሚገናኝ ነገር ላይ አድርጋችሁ ሞቲቬሽን መስራት ትችላላችሁ ማለት ነው። ሞቲቬሽን በጣም ቀላል ነው። ከአእምሯችሁ ውስጥ የምታውቁት ነገር ነው። በጣም ብዙ አይነት ሞቲቬሽኖች አሉ። እነ ምሳሌ እነ ማን ያዘዋል እሸቱ እነ ኢንስፓየር ኦፍ ኢትዮጵያ በቃ ብዙ አይነት ሞቲቬሽን የሚሰሩ ሰዎች አሉ ኢትዮጵያ ውስጥ። እነሱ በዩቲዩብም በቲክቶክም ነው። መጀመሪያ ግን አላማችን እኛ ቲክቶክ ላይ ስለሆነ ቲክቶክን ሰርተን ከቲክቶክ ወደ ዩቲዩብ ብንገለበጥ አሪፍ ስለሚሆን ብዙ ተከታይም ስለሚኖረን ለዛ ነው እላችኋለሁ። አምስተኛውና የመጨረሻው ደግሞ የሚሆነው ምንድነው? ቪዲዮ አትሰሩም፣ ላይቭ ስትሪም ነው የምታደርጉት። ላይቭ ስትሪም አድርጉ። ላይቭ ስትሪም እንዴት ነው የምታደርጉ? ላይቭ ላይ ገብታችሁ ጌም ተጫውቱ ከብዙ አይነት ሰዎች ጋር። ፎሎወር ታገኛላችሁ። ላይቭ በምትጫወቱ ሰዓት ጊፍት ታገኛላችሁ። ስለዚህ በዛ ማለት ጊፍት በምታገኙበት ሰዓት ቲክቶክ ቪዲዮም ትሰራላችሁ፣ በጊፍትም ተከፋይ ትሆናላችሁ። ብዙ አይነት ገቢ ታገኛላችሁ ማለት ነው። ስለዚህ ከነዚህ ከአምስት ውስጥ የተመቻችሁ መርጣችሁ እናንተ መስራት ትችላላችሁ ማለት ነው። ሀሳቤ እንደመቻችሁ ስለማልጠራጠር ላይክ በማድረግ ቪዲዮውን ጨርሰናል ማለት ነው። በቀጣይ ምን እንደምሰራላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ።